ሰላም እንዴት ናችሁ? የአርሰናል ደጋፊዎች፣ የምርጦቹ ውድድር የታላላቆቹ ፍልሚያ የደጋፊዎች መዝናኛ የሆነ የቻምፒዮንስ ሊግ ጨዋታ ቀን ነው ዛሬ። አርሰናል ከፒኤስጂ አንዳንድ መረጃዎችን ላቀብላችሁ ወደድኩ። እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃችኋለሁ። በክለባችን በአርሰናል በኩል አዲስ የተባለ ጉዳት ዜና የሌለ ሲሆን በጉዳት ላይ የነበሩት ቤን ዋይት እና ሚካኤል ሜሪኖ ለጨዋታ ዝግጁ ናቸው። ቶማስ ፓርቲ ደግሞ በቅጣት ምክንያት የዛሬ ጨዋታ ያመልጠዋል። አርሰናል ከፒኤስጂ ጋር ባደረገው ጨዋታ አንድም ጨዋታ ተሸንፎ አያውቅም። አርሰናል በዚህ ውድድር ዓመት በሜዳው ባደረጋቸው ያለፉት 6 የሻምፒዮንስ ሊግ ጨዋታዎች በአምስቱን ድል ተጎናጽፏል። ግምታዊ አስተላለፍ ስንመለከት በአርሰናል በኩል ራይ፣ ተንበዝ፣ ሳሊባ፣ ኪዊሪ፣ ሉዊስ ስኬሊ፣ ኦዲጋር፣ ሜሪኖ፣ ራይስ፣ ሳካ፣ ትሮዛር፣ ማርቲኔሊ 90 ሚኒት አርሰናል 2-1 ፒኤስጂን ያሸንፋል ብሎ አስቀምጧል። የጨዋታ ቀን ዛሬ ማክሰኞ፣ የጨዋታ ሰዓት ማታ 4 ሰዓት፣ የመሃል ዳኛ ሳላቪዮ ቪኒሲች፣ የጨዋታ ሜዳ ኤሚሬትስ። ግምታችሁን አስቀምጡልን። ድል ለክለባችን ለአርሰናል።